አዲሱ ጎረቤታችን ተከራይቶ እስከሚገባ ድረስ በትዳሬ ደስተኛ ነበርኩኝ። እሱ ተከራይቶ ከገባ በኋላ ግን ነገሮች ሁሉ ተገለባበጡብኝ። ምን ሲል ነው ይሄንን ወሲባም ጎረቤት ይጣለብኝ? ግቢው ውስጥ 4 ተከራዮች ነው ያለነው። በተርታ የተደረደሩ 4 ሰርቪስ ቤቶች ውስጥ በቀኝ ጥግ በኩል አንድ አይነት ስውር ሽማግሌ፣ ቀጥሎ እኛ፣ ቀጥሎ ይሄ ጎረቤቴና ሚስቱ፣ ከዛ ቀጥሎ አንድ የውሃ ልማት ሾፌር። ሁላችንም የምንኖረው በአንዳንድ ክፍል ውስጥ ነው። እዚህ ግቢ ከባለቤቴ ጋር ለ2 ዓመት ኖረናል። 2 ዓመት ሙሉ በሰላም ነው የኖርነው። ከጎረቤቶቻችንም ጋር ይሄ ነው የሚባል ግጭት አጋጥሞን አያውቅም። ይሄ ጎረቤቴ ከባለቤቱ ጋር ከገባ ጀምሮ ግን ሰላማዊ ሕይወቴ መናጋት ጀመረ። አንድ ቀን ምሽት ወደ ቤቴ ስገባ ባለቤቴ አዲስ ጎረቤቶች መግባታቸውን፣ ባልየው የጂምናስቲክ አሰልጣኝ መሆኑን፣ ሚስትየው ደግሞ የሽያጭ ሰራተኛ መሆኗን ነገረችኝ። እራት ብልተን መብራት አጠፋፍተን ተኛን። ድምጻቸው አይሰማም ባክሽ፣ ምንድነው አልኳት ባለቤቴን በሹክሹክታ። ከኛ ቀጥሎ ካለው ክፍል ውስጥ ከፍ ባለ ድምጽ የሚወራው ብቻ ሳይሆን እያንዳንዱ እንቅስቃሴ ይሰማል። የሉም ይሆናል አለችን ባለቤቴ መልሳ በሹክሹክታ። ተኝተ ይሆናል አልኳትና መልሼ ደግሞ ቀን ሲደክም የዋለ ሰው ማታ መተኛት አለበት አልኳት በሹክሹክታ። ባለቤቴ በቀስታ ሳቀች። የሳቋ ምንጭ ገብቶኛል። የኮንስትራክሽን ሰራተኛ ስለሆንኩኝ ቀኑን እላይታይ ስል ነው የምውለው። በዚህ ምክንያት ጎኔ አልጋውን ከመንካቱ አያ እንቅልፍ ይዞኝ ጥርግ ነው የሚለው። የት እንደወደኩኝ ሳላውቀው ሌሊቱ ያልቃል። ደግነቱ ባለቤቴ የሥራ ጸባይን ስለምትረዳ አንድም ቀን ቅሬታ አሰምታ አታውቅም። ባይ በቃ አንተኛ ብያት መብራቱን ተንጠራርቻ ያጠፋሁት። ሌሊት ላይ የበር ቁልፍ ሲንቃጨል ከእንቅልፌ ባነንኩኝ። የበር መከፈትና መዘጋትን ተከትሎ ከቀጣዩ ክፍል ድምፅ መሰማት ጀመረ። ስንት ሰዓት ነው በእናትህ የሚል ተሽኮርማሚ የሴት ድምፅ። ሚስትየዋ መሆን አለባት። 8 ሰዓት የሚል የወንድ ድምፅ። ይሄም ባልየው መሆን አለበት። ወይኔ በእናትህ መሽቷል ማለት ነው። አዎ፣ የሆነ ነገር ጠረጴዛው ላይ ሲቀመጥ የሚሰማ ድምፅ። ሚስትየዋ የጆሮ ጉትቻዋን ወይንም ሀብሏን አውልቃ እያስቀመጠች እንደሆነ ገመትኩኝ። ኧረ በእናትሽ ቶሎ ነይ። ምንድን ነው? ባልየው ትዕግስት አልባ በሆነ ድምፅ ተነጫነጨ። ምን አስቸኮለ? የት ሄድብሃል? ሚስትየው በሹክሹክታ መለሰች። ዋ እንግዲህ ካልሆነ። ሰውየው አሾካሾከ። አፍታ ዝምታ። ድምፃቸው ጠፋ። የተኙ መሰለኝ። የሰውየው የማንኮራፋት ድምፅ ተከተለ። ግልግል። እኔም እንቅልፍ እየተጫጫኝ መጣ። አንተ ደግፌ፣ አንተን እኮ ነው ተኛህ እንዴ ደግፌ። ከትንሽ ቆይታ በኋላ ሚስትየው አሾካሾከች። ሰውየው በቀስታ አስካካ። ኮርኩሯለች ማለት ነው። እንደገባኝ ሰውየው አውቆ የተኛ መስሎ ነበር። ከዛም የማንኮሻኮሽ፣ የመነቃነቅ፣ የማቃሰት ድምፅ። ባለቤቴ ግራ እጇን ሰዳ የደረቴን ፀጉር ማሻሸት ጀመረች። የተኛው መስዬ ያደፈጥኩ። ሰመረ ባለቤቴ በልወስ አስጠራችኝ። ጸጥ። ሰመረ፣ አንተ ሰመረ፣ የውጭው በር ተንጓጓ መሰለኝ። እየሰማው ጸጥ አልኳት። የውሸት አይኖችን እንደጨፈንኩኝ እንቅልፍ ይዞኝ ጭልጥ አለ። ሰመረ አትሰማም እንዴ አንተ ሰመረ? ደክሞኛል ባክሽ አልኩኝ በልቤ። ምናልባት 1 ሰዓት ያህል ከተኛም በኋላ ይሆናል የባለቤቴ የሎሳስ ጥሪ ድጋሚ አባነነኝ። አሁንም አርፍቼ ጸጥ አልኩኝ። ከጎረቤቶቻችን ክፍል የሚስትየው የማቃሰት ድምፅ ይሰማል። ቆይ ትራሱን ከስር ላድርግልሽ። ቆይ ባልየው አሾካሾከ። እንደሱ ይሻላል? አዎ ቆይ
ትንሽ ከፍ በይ፣ ከፍ። አዎ አዎ፣ እንደሱ ባልዩ አሾካሾከ የሚል የሚስትየው የማቃሰት ድምፅ በሎሳስ ተሰማ። ባለቤቴ እግሯን በቀስታ በጭኔ መካከል አስጠጋችው። አካሌ በድካም ሾቆ ስለነበረ በጥልቅ እንቅልፍ ውስጥ መሆኔን ከማስመሰል ውጪ አማራጭ አልነበረኝም። ይህ ሌሊት የተፈተንኩበት የመጀመሪያው እንጂ የመጨረሻው አልሆነም። የሚስትየውን የማቃሰት ድምፅ እየሰማው የሰውየውን የማያቋርጥ የስሜት ንዳድ እያሰብኩ የባለቤቴን የተቆሰቆሰ ስሜት እያስታመምኩኝ እንቅልፍ አጥቼ የማድርበት ቀን በረከተ። ለወትሮ ትዕግስተኛና ደስተኛ የነበረችው ባለቤቴ መነጫነጫ መጣች። አንድ ምሽት እንደ ወትሮ ወደ ቤቴ ስመጣ ባለቤቴ ሻማ ለኩሳ ወይን ቀድታ ግሩም ራት አዘጋጅታ ጠበቀችኝ። እንደ አፍላነታችን ጊዜ ቢሆን ኖሮ እንኳን ስስ ቢጃማ ለብሳ ጸጉሯን ፍሪዝ አድርጋና አምራ ደምቃ አይደለም ገና ድምጿን ስሰማ ነበር የሚያቅበጠብጠኝ። በሥራ ሲደክም የሚውለው አካላቴ ለእርምጃ እንኳን እግሬን ማንሳት እያቃተኝ እየተንጠራወስኩ ነው ቤት የምደርሰው። በዛ ላይ ቅናሽ ኪራይ ቤት ፍለጋ የተከራየ ነው። ከመሃል ከተማ ወጥተን ስለሆነ ከሥራ እቤት እስከምደርስ አካላቴ በሙሉ ጨርቅ ሆኖ ነው የምደርሰው። ያዘጋጀችውን ራት ከበላም በኋላ ወይኑን አንድ መለኪያ እንደተጎነጨው እንቅልፍ ያንጎላጀኝ ጀመር። በራሴ ሁኔታ አፍሬ ነቅቼ ለመቆየት ትግል ባደርግም ፈጽሞም ይቻል አልሆነም። ስራውን ለምን አትተውም አለችኝ ኮስተርና ረጋ ብላ። በጥልቅ አስባበት እንደሆነ ያስታውቃል። ለምን እንደዚህ እንዳለችኝም ተግባብተናል። ከዛስ ምን ልንበላ ነው? የቤት ኪራይ ምን ልንከፍል ነው? እንኳን ስራ ፈትቼ አይደለም እንዲሁም ኑሮን መቻል ነውና ነው። ሳይታወቀኝ በቁጣ ነበር የምናገረው። አላውቅም የሰው ሁሉ ባል ብላ አጉረምርማ አንጠልጠላቶቹ። ንግግሯ አጥንቴ ድረስ ዘልቆ ተሰማኝ። የሰው ሁሉ ባል ምን? የሰው ሁሉ ባል ሌሊቱ ሙሉ ሚስቱን ሲያስደስት ያድራል ነው? የሰው ሁሉ ባል ብርቱ ነው ለማለት ፈልጋ ነው? ወይስ የሰው ሁሉ ባል ለሚስቱ ስሜት ይጠነቀቃል ነው? እንደቹ ሳብሰለስል ሌሊቱ ነጋ። እንደው ምን አይነት ጎረቤት ነው የጣለብኝ? አንድ መላ መፈለግ እንዳለብኝ ወሰንኩኝ። አለበለዚያ ሕይወቴ መስቀልቅሎ ሊወጣ ነው። ሥራ መልቀቅ የማይታሰብ ጉዳይ ነው። ቤት መልቀቅም አይታሰብም። በተወደደ ቤት ከዚህ የተሻለ ቅናሽ ያለው ቤት ማግኘት የሚታሰብ አይደለም። ከዛ ይልቅ ጎረቤቶቼ በገዛ ፍቃዳቸው ቤቱን ለቀው የሚወጡበትን መላ መፈለግ ነው የሚበጀው። ከሚስቴ ጋር እንደተኮራረፍን ነጋ። ያለ ወትሮዬ በነጋታው ወደ ሥራ መሄዱን ትቼ እቤት ቆየው። ለነገሩ ሥራ ማከናወን የምችልበት መንፈስ አልነበረኝም። ሚስቴ ተነስታ ቁርስ ማዘገጃጀት ጀመረች። ከጎረቤት የበር መከፈት ድምፅ ሰማሁ። ሚስቴ ባልዲ ይዛ ውሃ ለመቅዳት ወጣች። ሳሪዬ እንዴት አደርሽ የሚል ሰላምታ ከቀጣዩ ክፍል ተሰማኝ። ሰውየው ምን አለበት? ደግፌ ሰላም አደርግ። በሌሊት ነው መቼም አንተ የምትነሳው፣ ንቁ ነህ። የባለቤት ምላሽ ተሰማኝ። እኔ እንደሰማው ሆን ብላ ንቁ ነህ የሚለውን ረገጥ አድርጋን የተናገረችው። የስፖርተኛ ነገር በጠዋት ተነስተን ዱብ ዱብ ማለት አለብን እኮ። ሰውየው አስካካ። እሱስ እውነትህን ነው፣ እንቅልፍ ቢበዛ ምን ያደርጋል ብለህ ነው አለችው ባለቤቴ ወደ ውስጥ እየገባች። የሌለባትን አመል በአሽሙር ለኔ መልእክት ማስተላለፏ እንደሆነ ገምቼ በውስጥ የተንጨረጨርኩኝ። ይሄ ሰውዬ የሚስቱ አንሶት ወደ ባለቤቴ መዞር ያማረው ኮርማ ይሆናል የሚል ደራሽ የቅናት ስሜት አንጨረጨረኝ። አንድ ነገር ማድረግ አለብኝ። ወደ ውጭ ወጣው። የስፖርት ቱታ ያደረገ አንድ ወጠምሻ ቧንቧው ስር ጸጉሩን ይታጠባል። የሆነ ግድንግር ሰውዬ ነው፣ ኩምቤ የሌለው ዝሆን ነገር። ሌሊቱን ሙሉ ሚስቱን ሲያስቃስት አድሮ በሌሊት ተነስቶ ስፖርት የመስራት ብቃቱን ከየት እንዳመጣው ፈጣሪ ወቀው። ታጥቦ እንደጨረሰ በፎጣ አካላቱን እያደራረቀ ወደ እኔ መጣ። እርግጠኛ ነኝ የሳርዬ ባለቤት ነህ አይደለ? ሳርዬ ይህቺን ይወዳል ሰመረ
አዎ ሳልወድ በግድ እጄን ዘረጋሁለት። እንደ ልጅ ነው በጠነከረ እጁ መዳፊን ጨብጦ ወዘወዘኝ። እስከ ዛሬ ሳንተዋወቅ መቅረታችን በጣም ያስገርማል። 2 ወር ሆነን እኮ እዚህ ከገባን አለኝ። ለኔ ነው የምትነግረኝ? 2 የጭንቅ ወራት፣ 2 የመከራ ወራት አልኩኝ በሆዴ። ከዛም ወደ ቤት ተመልሼ ገባው። ባለቤቴ ሳራ ፊቷ እንደተኮሳተረ ነው። ያመረረች ይመስላል። ሰውየውን ከነሚስቱ ከዚህ ቤት መንግሎ የሚያስወጣ መላ ለጊዜው ብልጭ አለልህ አለኝ። ይሄ ግድንግድ ሰውዬ ሚስቱን ሲያስፈነድቅ የሚያድርበት ምስጢር ከስፖርተኛነቱ ጋር የተያያዘ ሊሆን እንደሚችል ብልጭ አለልኝ። ቁርሴን እንደ ነገሩ በላውና ወጣው። ለጊዜው የመጣልኝ ሐሳብ በቅርብ የሚገኘው የስፖርት ጂምናዚየም ውስጥ አካላዊ እንቅስቃሴ መጀመር ነው። ጡንቻ ባላወጣ እንኳን ራሴን ጠብቄ ለሚስቴ ባሌ መሆን አምሮቴን ሊያሳካልኝ ይችላል። የስፖርት ጂምናዚየሙ ጋር ስደርስ አንድ ልጅ እግር ሴት ተቀበለችኝ። ስፖርት መስራት ፈልገው ነው አለችኝ። አንቱታው ምን አመጣው? ብልጭ አለብኝ። ስታይኝ ሽማግሌ ይመስላለሁ እንዴ? እንደዛ ሳይሆን ደንበኛን ለማክበር ነው። ይቅርታ አድርግልኝ። ልጅቷ ቆሌዋ ቡን ብሎ ደንግጣለች። ተለሳለስኩኝ። አዎ ስፖርት መስራት ፈልጌ ነው። ምን አይነት ስፖርትን የፈለጉት? ማለት የፈለግከው? ምን እንደምላት ግራ ገባኝ። ሚስቴን እንዳስፈነጥዛት የሚያግዘኝ ስፖርት ልበላት? ይሄ ደግሞ ደስ አይልም። የአልጋ ላይ ንጉሥ የሚያደርግ ስፖርት? አዎ ይህም ደስ አይልም። ልጅቷ ቦርጬን እያየች መልሴን ትጠባበቃለች። በቃ አለ አይደል ጤነኛ ለመሆን ልክ ባለትዳር ወንዶች እንደሚሰሩት አይነት ስፖርት። ባለትዳር ወንዶች? ግራ እንደገባት ከግንባሯ ቆዳ መሸብሸብ ተረድቻለሁ። የግሩፕ ኤሮቢክስ፣ የግል ኤሮቢክስ፣ ዳምፔል፣ የማሽን ሩጫ፣ የሆድ፣ የደረት፣ የእግር፣ ለስኳር ህመምተኞች፣ ለኮሌስትሮል። ልጅቷ መዘርዘር ቀጥላለች። ዙሪያ ገባውን አየሁት። ወፋፍራም ሰዎች ከመሮጫ ማሽኑ ላይ ደብለል ሲሉ ይታያሉ። እንደኔ ሴት የላከው ሞት አይፈራም ሆኖባቸው እንጂ አወፋፈራቸውን ላየ እንኳን በስፖርት በጠኔ ብዛት እንኳን የሚከሱ አይመስሉም። ተኝቶ ለመነሳት የሚታገለው ቁጭ ብድግ የሚለው ሁሉም ሳቅ ያጭራሉ። ቀልቤን ወደ ልጅቷ መልሼ የምትለውን ማዳመስ ስጀምር አንድ አስገምጋሚ ድምፅ ከጀርባ የሰማው። እንዴ ስፖርት ልጀምር ነው እንዳትለኝ፣ ጎረቤቴ ነው። እንደ ሐውልት ደረቅ የቀረው ሰውነቱን ጥብቅብቅ የሚያደርግ ቦዲ ቲሸርት ለብሷል። አጠገቤ ደርሶ ሲቆም ይበልጥ ወርጫም ይበልጥ ዝርጥርጥ የሆንኩ መሰለኝ። አይ እኔ እንኳን ለስፖርት አይደለም፣ አንድ ጓደኛዬን ለመሸኘት ነው አመጣጤ። ተንተባተብኩኝ። ልጅቷ በመገረም አፍጥጣየችኝ። አንተም መጀመር አለብህ። ስፖርት እኮ ለጤንነት ጥሩ ነው። ስንት አይነት ጥቅም አለው መሰለ አለ ሰውየው። እሱን ነው ለኔ የምትነግረኝ? ሌሊት ሙሉ እንቅልፍ አሳጥተህ እያሳደርክኝ አልኩኝ በሆዴ። የምትቸኩልበት ከሌለ ሻይ ቡና ልበል። ምላሼን ሳይጠብቅ እጄን አፍሶ ወደ ካፍቴሪያው አንጦለጦለኝ። አጋጣሚው ልጠቀምበት ፈልጌያለሁ። ሰውየውን ከነሚስቱ ከግቢው የማባረርበትን ሴራ ዛሬ ሆኖ መጀመር እንዳለብኝ ተሰምቶኛል። እንዴት ነው ቤቱ ተስማማችሁ እንዴ አልኩት የሆዴን በሆዴ አድርጌ። ያው መቼስ ምን አማራጭ አለን ብለህ ነው? ያው እየኖርን ነው። እንደናንተ አይነት ድምጻችሁ እንኳን የማይሰማ ጎረቤቶች አጠገብ መኖር ደግሞ መታደል ነው። በነገር እየወጋ ይመስለኝ። ድምጻችሁ የማይሰማ ምን ለማለት ፈልጎ ነው? እንዳንተ ታዲያ ሌሊቱን ሙሉ ሚስቴን ሳስጨዋት ልደር እንዴ? ምን አይነት ሰውዬ ነው ባካችሁ አልኩኝ በሆዴ። ከዛም አይ ከተስማማችሁ ጥሩ። ይገርማል፣ አንድ በኔና ባንተ መካከል የሚቀር ነገር ልንገርህ፣ ግን ካንተ ውጭ ሌላ ሰው መስማት የለበትም አልኩ ተረጋ ብዬ። ግድ የለም ንገረኝ። ጎረቤት እኮ ለዚህ ነው። ወንድም ማለት እኮ ነህ። አምጣ እጅህን።
መዳፌን በመሐላ ሊመታ አፈፍ ሲያደርግ ቶሎ ብዬ ንግግሬን ጀመርኩኝ። ቀደም ሲል እናንተ የተከራያችሁበት ቤት ባለ ውቃቢ ሴትዮ ነበር የሚኖሩት እና ቀስ ብዬ ስሜቱን አጠናሁት። ፊቱ በመጠኑ ሲረበሽ አስተዋልኩኝ። ይሄም መቼም መናገር አልነበረብኝም፣ ግን ግድ የለም ንገረኝ በእናትህ አንዴ ጀምረዋል ካልከኝ እሺ። እና ይገርምሃል እዛ ቤት ውስጥ የተለያዩ የባዕድ አምልኮ ነገሮችን ይፈጽሙ ነበር። ማለቴ ይገባል መቼም። አንገቱን በገብቶኝ ያለቀነቀ እና እዛ ቤት ውስጥ ከናንተ በፊት የገቡ 3 ተከራዮች የተለያየ ችግር ደርሶባቸዋል። ኦኬ አንጠልጥዬ ተውኩት። ማለት እንዴት ብዬ ልንገርህ? አንደኛው ተከራይ ከፍተኛ የመንፈስ ጭንቀት ውስጥ ገብቶ ራሱን ለማጥፋት ስንት ጊዜ ሞክሮ፣ በጣም ይገርማል። ውሸቴ ለኔ ጭምር እስከሚገርመኝ ድረስ እንደ ጣቃ ስቀድድ ቆየው። አፉን ከፍቶ ሲያዳምጠኝ ቆየ። እዛ ቤት ገብቶ በሰላም ይወጣ እንደሌለ ስነግረው ቆየው። ተው እንጂ። በድንጋጤ አፉን ከፍቶ እጆቼን ያዛቸው። በአዎንታ አንገቴን እላይና ታች ዘወስኩኝ። እንኳን ነገርከኝ፣ በእውነት እንኳን ነገርከኝ። ልነግርህ ከምችለው በላይ ውለታን ይዋልክልኝ። አይኑን ባዶ አየር ላይ ተክሎ ፍዝዝ ብሎ ቆየ። አሁን ገባኝ። አየህ? አሁን ገና ገባኝ አለኝ፣ አንድ ነገር እንደተገለጠለት። ምኑ? ተረጋግቼ ጠየቅኩት። አየህ እዚህ ቤት ከገባን ጀምሮ ትንሽ ችግር ተፈጥሮብናል ከባለቤቴ ጋር በተያያዘ። የሚገርም ሌሊት እንኳን እንቅልፍ የላትም። ድምፁ ቅዝቅዝ ብሏል። ይህ ሰውዬ ያልጋ ላይ ታሪኩን ሊነግረኝ መስሎኝ በግርምት አስተውሎ ጀመር። ባለቤቴ እዚህ ቤት ከገባን ጀምሮ የወሲብ አምሮት አቅሏን አሳጥቷት ሳትተኛን የምታድረው ሌላይ ነው ወይ እያልኩኝ በወዴ ሳስብ ቆይቼ ከዛም ማለት እንቅልፍ የላትም ስትል ብዬ ጠየቅኩት። ይገርምሃል ባለቤቴ ቀደም ሲል ቀላል የሚባል የዲስክ መንሸራተት ችግር ነበረባት። እዚህ ጀርባው አካባቢ ቀላል ነበረ። እዚህ ቤት ከገባም በኋላ ግን ብሶባታል። ዶክተር ጋር ስንሄድ ቅዝቃዜ ስለሆነ ክረምቱ ሲያልፍ ይተዋታል ብሎ ነበር የነገረን። ባይገርም ሌሊቱን መተኛት አትችልም፣ እንድችው ስታቃስት የምታድረው ብሎኝ በሐዘን ጭብጥብጥ አለ። እንድችው ስታቃስት ስትል በመደነቅ ጠየቅኩት። መተኛት አትችልም። አንዴ በትራስ እየደገፍኩኝ፣ አንዴ በባዝሊን ወገቧን እያሸው፣ ባይገርም እናንተንም እንዳንረብሽ እየተሳቀቅን የከረም ነው። እንዳልከው ከሆነ ይሄን ቤት በቶሎ መልቀቅ አለብን። ላምን አልቻልኩም። የጠፋው በራስ መተማመኔ ሲመለስ ይሰማኛል። የሴትየዋ የማቃሰት ድምፅ የጤና ማጣት ነው ብሎ ማመን ከበደኝ። መሳቅም አማረኝ። ጥሩምባ ይዤ ወደ ሚስቴ ጋር እየለፈፍኩ መግባት አማረኝ። በትልቅ ጥሩምባ ጦጥ አዋጅ አዋጅ ማለት አማረኝ። ይህ ስነግራት መቼም ስቃ አታባራም። ሰውየው በሐዘን ጭብጥ ኩርምት ብሎ ሳየው ግን አንጀቴን በላኝ። በውሸቴ እፍረት ተሰማኝ። ማለቴ ቤቱን ባትለቁትም ትንሽ ጊዜ አይታችሁት እንዴ? ምን ማለት ነው? ከጤና በላይ የሚበልጥ ምን አለ? እቤት አሁኑኑ መፈለግ አለብኝ። በድንጋጤ ቅንድቡ እንደተሸበሸበ ሳይሰናበተኝ እየተቻኮለ ሄደ። የፈጠራ ታሪኬ ይህን ያህል ያስደነግጠዋል ብዬ ስላላሰብኩኝ ጸጸት ሸንቆጥ አደረገኝ።